ጀስቴሽናል ዲያቤቲክ በእርግዝና ሰዓት የሚፈጠር የስኳር በሽታ ነው። ከ24 እስከ 28 ሳምንት ባለው የእርግዝና ወቅት የሚፈጠር ሲሆን በብዙዎች ላይ ምልክት አያሳይም። ከፍተኛ የስኳር መጠን በደማችን ውስጥ ይከማቻል። ምክንያቱ ሰውነታችን ኢንሱሊንን በተገቢው መንገድ ስለማይጠቀመው ብዙውን ጊዜ ከወለዱ በኋላ የሚስተካከል ሲሆን የሁለተኛው የስኳር በሽታን ለማምጣት አስተዋጽኦ ያደርጋል ማለት ነው። እትብታችን ሕፃኑን ምግብና ኦክሲጅን የሚመግበው ሆርሞን የሚያመነጨው የሆርሞን አለና ያ ሆርሞን የእናትየዋን ሴል ኢንሱሊን በአግባቡ እንዳይጠቀም ያደርገዋል። ስለዚህ የሆርሞኑ ፕላሴንታው እያደገ በሄደ ቁጥር የሚያመነጨው ሆርሞን አለ። ያ ሆርሞን ኢንሱሊንን የእናትየዋ ሴል እና መስል ኢንሱሊንን በአግባቡ እንዳይጠቀም ያግደዋል ማለት ነው። የእናትየዋ ጡንቻ እና የፋት ሴሏ የስኳር ተጠቃሚነታቸው በዛን ጊዜ ይቀንሳል ማለት ነው። ምክንያቱም ያ ሆርሞኑ ኢንሱሊን ስራውን እንዳይሰራ ስለሚያደርግ ሴሏና የሴትየዋ ሴልና ጡንቻ ስኳርን የመጠቀም ቻንሱ ስለሚቀንስ ስኳር ደግሞ በደሟ ውስጥ የመከማቸት ደግሞ ይጨምራል ማለት ነው። የዚህ ውጤት በደም ውስጥ ያለውን የስኳር መጠን ይጨምራል። በተመሳሳይ በፕላሴንታ ውስጥ አልፎ ሕፃኑን ከመጠን ያለፈ ስኳር ይመግበዋል ማለት ነው። ፕላሴንታ ለሕፃን ልጅ ኒውትሪሽን እና ኦክሲጅን የሚያስተላልፍ ስለሆነ ከመጠን ያለፈ ስኳር ደግሞ በእናትየዋ ውስጥ ሲከማች በዛ በፕላሴንታ ውስጥ አልፎ ልጁን ስኳር የመመገብ ቻንስ ያገኛል ማለት ነው እና ልጁም እናትየዋም በዛን ሰዓት ችግር ላይ ይወድቃሉ ማለት ነው። በዚህ የተነሳ ምን ይሆናል? ቆሽታችን 3 እጥፍ ከኖርማሉ ኢንሱሊን ማምረት ይጀምራል። ለምን? ያንን ስራውን እንዳይሰራ የታገደውን ኢንሱሊን ለመተካት ሲል ቆሽታችን 3 እጥፍ ኢንሱሊን ያመርታል። እዛ እናትየዋ የደም ውስጥ የተጠራቀመውን የስኳር መጠን ወደ እያንዳንዱ የእናትየዋ ሴልና ጡንቻ ለማስተላለፍ ምን ያደርጋል? ሞር ኢንሱሊንን ያመርታል ማለት ነው። ቆሽታችን በደማችን ውስጥ ያለውን የስኳር መጠን ለማዘዋወር የሚበቃ ኢንሱሊን ካላመረተ ግን ይህ አይነቱ የስኳር መብዛት በሽታ ምን ይፈጥራል ማለት ነው? ጀስቴሽናል የሚባለውን የእርግዝና ታይም በሽታ ይፈጥራል ማለት ነው። እናትየዋ መጀመሪያ ኦቨርዌይት ካልሆነች አድቫንቴጅ አለው። ምክንያቱም ኦቨርዌይት መሆን ዋነኛው ትልቁ ሪስክ ነው። ሪስክ ላይ የምንጋለጠው ኦቤሲቲ ሲኖር፣ ያ ማለት ውፍረት ሲኖር፣ እድሜያቸው አንዳንድ ጊዜ ከ45 ዓመት በላይ የሆኑ ሴቶች ሲያረግዙ፣ ከቤተሰብ የተወሰደ ከአሁን በፊት ከቀደሙ ቤተሰባቸው እንደዚህ አይነት ጀስቴሽናል ዳያቤቲክ ያለበት ሰው ካለ በደም ይሄዳል። የልጁ ክብደት
ከ4 ኪሎ ግራም ወይም ደግሞ ከ9 ፓውንድ የሚበልጥ ከሆነ ያም ሪስክ አለው ማለት ነው። ብዙ ሴቶች ላይ የሚያሳየው ምልክት የለም። አንዳንዶቹ ላይ ግን ተመሳሳይ ከታይፕ 2 ዳያቤቲክ ጋራ ተመሳሳይ ምልክቶችን እናያለን ማለት ነው። እነዛም ያው የውሃ ፍሪኩዌንትሊ የሆነ ውሃ መጠጣት፣ ቶሎ የመሽናት እና አይን መጋረድ እነዛ አይነቶች ምልክቶችን ያሳያል ማለት ነው። ሶ ምንድነው ጥሩ የሚሆነው ፋስቲንግ ይሄ በባዶ ሆዳችን የምንለካው የብለድ ሹገር 95 ሲሆን ጥሩ ነው። አንድ ሰዓት ከበላን በኋላ ደግሞ ይለካሉ። እሱ 140 ከሆነ 2 ሰዓት ከበላን በኋላ ደግሞ 120 ከሆነ ብለድ ግሉኮዝ ጥሩ ነው ማለት ነው። ሶ እናትየዋ ላይ የሚመጣው ጉዳት የደም ግፊቷ በጣም ይጨምራል። ከፍተኛ የሆነ የደም ግፊት ይኖራታል። ይሄ በሰርጀሪ የመውለድ ሪስክ ውስጥ ይጥላታል። እንደገና ደግሞ ለሁለተኛው አይነት ዳያቤቲክ ወይም ደግሞ ለሁለተኛው አይነት የስኳር በሽታ ያጋልጣታል ማለት ነው። በተለይ በእርግዝና ሰዓት ይሄ የስኳር በሽታውና የደም ግፊቱ አንድ ላይ ሲመጡ በጣም ዳንጀረስ ይሆናል እና ይሄ ለቀዶ ጥገና ይገደዳሉ ማለት ነው። ልጁን በሰርጀሪ ለማውጣት በጣም በአፋጣኝ ለማውጣት ይገደዳሉ። ትሪትመንት ወይም ደግሞ ለጥንቃቄ የሚረዱ ነገሮች ያው ጤነኛ የሆነ የአመጋገብ ስልትን መከተል ነው። በሬጉላር የሆነ ስኬጁል የሆነ ኤክሰርሳይዝ ማድረግ ነው። የደማችንን ስኳር ሞኒተር ማድረግ፣ መከታተል፣ መለካት፣ መመዝገብ፣ ለፊዚሻናቸው ለዶክተራቸው ማሳወቅ፣ አስፈላጊ ከሆነና ከባድ ደረጃ ላይ ከደረሱ ኢንሱሊን ይታዘዛል ማለት ነው። ሰምታይምስ ባፍ የሚወሰዱ ክኒኖች ሜዲኬሽኖች ይሰጣሉ እና ኒውትሪሽን ማስተካከል፣ በጣም የተስተካከለ የአመጋገብ ዘይቤ መከተል፣ ጤነኛ የሆነ አመጋገብ መብላት፣ ፋት መቀነስ፣ ካርቦሃይድሬት መቀነስ፣ ጣፋጭ ነገሮችን ምግብም ይሁን መጠጥም ይሁን መቀነስ፣ ሆል ግሬን የሚባሉ እህሎችን መጠቀም፣ ፕሮቲን ማዘወተር፣ ፍሩት፣ ቬጂቴብልስ ስሞል አማውንት ትንሽ ቆየት እያለን ትንሽ መብላት። አንድ ጊዜ በብዙ ከመብላት አንዴ የምንበላውን እየከፋፈልን 3 ጊዜ 4 ጊዜ ብንበላው ለዳይጀሽናችን ጥሩ ነው፣ ለኒውትሪሽን አብዞርባችን ጥሩ ነው፣ ለጤንነታችን በጣም ጥሩ ነው ማለት ነው እና በተጨማሪ ጤነኛ የሆነ ክብደታችንን መከታተል፣ ስንጨምር እየተመዘንን ማስተካከል ይጠበቅብናል። አበላላችንን ማስተካከል ይጠበቅብናል። የምንጠጣውን የምንበላውን ዋች ማድረግ ይጠበቅብናል ማለት ነው። ከዶክተር ጋራ የዶክተር ሬጉላር የሆነ የዶክተር ፎሎው አፕ ያስፈልጋል። በተለይ ልጁ ከተወለደ በኋላ ወደ ታይፕ 2 ዳያቤቲክ እንዳይቀየርብን በጣም አድርገን መከታተል፣ ለዶክተር ማማከር፣ ቼክ መደረግ ይጠበቅብናል ማለት ነው። ሰው አመጋገባችን ሄልዚ አመጋገብ ከሁሉ ነገር ይጠብቀናል። አመጋገባችን የራሳችን አበላል ነው ችግር ላይ የሚጥለን፣ የምንጠጣው ነው ችግር ላይ የሚጥለን። ሰው ዋክ መሄድ የምንችል ከሆነ መዋኘት፣ ዮጋ፣ የእርጉዞች በዶክተር ፕሪስክራይብ የተደረገ ዮጋ ኤክሰርሳይዝ መስራት፣ ዶክተሮች ራሳቸው እንደዚህ አይነቱን ኤክሰርሳይዝ ስሪ ብለው ያዛሉ ማለት ነው። ብለድ ሹገራችንን እንዳልኳችሁ በቀን 2-3 ጊዜ ቼክ ማድረግ፣
በሽተኛ ከሆነና መድኃኒት የምንወስድ ከሆነ ኢንሱሊን የምንወስድ ከሆነ ታብሌቱን የምንወስድ ከሆነ በወሰድን ቁጥር ቼክ ማድረግ፣ በተለይ ምንም ነገር ሳንበላ ጠዋት ቼክ ማድረግና ምን ያህል እንደሆነ ማወቅ በጣም ይጠቅመናል ማለት ነው። ከ95 ከመቶ ካለፈ ችግር ላይ ነን። መጠንቀቅ አለብን። አበላላችንን ማስተካከል አለብን። ኤክሰርሳይዝ እንዳልኳችሁ ዋክ መሄድ፣ ሩጫ መሮጥ በጣም ጠቃሚ ነገሮች ናቸው ማለት ነው። እርጉዝ ከሆነ እንዳልኳችሁ የልጁን ጤንነት መከታተል በዶክተር የልጁ ኖርማል አስተዳደግ ነው ወይ የሚያድገው፣ አተነፋፈሱ፣ ሁሉ ነገር ከዶክተር ጋር ፎሎው አፕ ማድረግ፣ ሜዲኬሽን ካሉ የታዘዙ ሜዲኬሽን ካሉ እነሱን በታዘዘን መሰረት ተከታትለን መዋጥ፣ ለውጥ ስናይ ለዶክተር ሪፖርት ማድረግ ይጠበቅብናል። ባጭሩ ይሄ የእርግዝና ሰዓት የስኳር በሽታ እንግዲህ ይሄንን ይመስላል። ጥንቃቄ እናድርግ። የተመጣጠነ ምግብ እንብላ። ከምናበዛ ንጹህ የሆነ ትንሽ ምግብ እንብላ። ታመን ከምንማቀቅ አስቀድመን መጠንቀቁ በጣም አማራጭ የሌለው ነገር ነው እላለሁ። ጥያቄ አስተያየት ካላችሁ ጻፉልኝ። አመሰግናለሁ።